ፕሬዝዳንት ትራምፕ በድጋሚ ዘለንስኪን ወቀሱ። በኤሌክትሮኒክስ ምርቶች ላይ የተጣለው ታሪፍ ተነሳ። በአሜሪካ የፍልስጤምን ሰልፍ ያስተባበረ ግለሰብ ታሰረ። ኦነግ አዲስ ዘመቻ መጀመሩን አስታወቀ። ወደ ዝርዝሩ ከመሄዳችን በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ፈጣንና ታማኝ መረጃዎችን እለቅላችኋለሁ። በቅድሚያም ፕሬዝዳንት ትራምፕ በድጋሚ ዘለንስኪን ወቀሱ። ሩሲያ በሱሚ ግዛት የፈጸመችውንና 35 ሰዎች ተገድለው ሌሎች 117 ሰዎች የቆሰሉበትን ጥቃት በተመለከተ የተጠየቁት ፕሬዝደንቱ በሚሊዮኖች የሚቆጠሩ ሰዎች ለሞት ለተዳረግንበት የዩክሬኑ ጦርነት ዘለንስኪም ተጠያቂ መሆናቸውን ገልጸዋል። በዋይት ሀውስ በሰጡት መግለጫ ሲናገሩም ሌሎች ሚሳኤሎች ይሰጡኛል በሚል ተስፋ ከአንተ 20 እጥፍ ከሚበልጥ አገር ጋር ጦርነት አትጀምርም በማለት ዘለንስኪ ላይ ወቀሳ የሰነዘሩት ትራምፕ ጨምረውም ለዚህ ጦርነት መጀመሪያ በቁጥር 1 ተጠያቂው ፑቲን ነው ብንልም በሁለተኝነት ጆ ባይደን እና ዘለንስኪ ተጠያቂ ናቸው። በእነዚህ 3 ሰዎች የተነሳ በሚሊዮኖች የሚቆጠሩ ሰዎች ሞተዋል ብለዋል። ይህ በሱሚ ግዛት የተፈጸመው ጥቃት እጅግ አሳዛኝ መሆኑን ጠቅሰው ሩሲያ ስህተት መስራቷን አስረድተዋል። ቢሆንም ይህኛው ጥቃት ብቻ ሳይሆን በጦርነቱ ውስጥ የተከሰቱት ድርጊቶች በሙሉ አሳዛኝ መሆናቸውን ገልጸዋል። ትራምፕ ንግግራቸውን በመቀጠል ዘለንስኪ ሁሌም የሚያስበው ሚሳኤሎችን ስለመግዛት ነው፣ ይሁንና አንድን ጦርነት እንደምታሸንፈው እስካላወቅክ ድረስ መጀመር የለብህም በማለት ትችት ሰንዝረዋል። ትራምፕ በዩክሬኑ ፕሬዝዳንት ላይ እንዲህ አይነት ምረር ያለ ወቀሳ ሲሰነዝሩ ይህ ሁለተኛ ጊዜያቸው ነው። ከወራት በፊት በዋይት ሀውስ ሁለት መሪዎች ተገናኝተው በተነጋገሩበት ወቅት ዘለንስኪን በሶስተኛው የዓለም ጦርነት ቁማር እየተጫወትክ ነው በማለት መቆሳቸው የሚታወስ ነው። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ስማርት ስልኮችን፣ ኮምፒውተሮችንና አንዳንድ የኤሌክትሮኒክስ መሳሪያዎችን ቻይና ላይ ከተጣሉት 125 በመቶ ታሪፍ ላይ ነፃ አደረጉ። የአሜሪካ ጉምሩክና የድንበር ጠባቂ በመግለጫው ላይ እንዳለው የኤሌክትሮኒክስ ዕቃዎች ትራምፕ በአብዛኛው አገራት ላይ ከጣሉት የ10 በመቶ ታሪፍ እና በጣም ትልቅ ከሆነው ቻይና ላይ የጣሉት ታሪፍ ላይ አይካተቱም በማለት ገልጸዋል። ይህ ትራምፕ በቻይና ላይ የጣሏቸውን ታሪፎች ላይ የታየ ትልቅ ለውጥ ሲሆን ውሳኔውን አንዳንድ የምጣኔ ሀብት ተንታኝ ማርሽ ቀያሪ የሆነ ሲሉ ገልጸውታል። መንግስት የኦነግ ሸኔ ሰራዊት በሚል የሚጠራው የኦሮሞ ነጻነት ሰራዊት ከዛሬ ጀምሮ ዘመቻ ሺህ ግንባር የተሰኘ አዲስ ዘመቻ መጀመሩን ገለጸ። ይህ ዘመቻ በመላው ኦሮሚያ ውስጥ እንደሚከናወን አስረድቷል። ሰራዊቱ ከወራት በፊት ቺቾሚና ካዮ በሚል ዘመቻ መጀመሩን ማስታወቁ ይታወሳል። ያንን ዘመቻውን በተመለከተም በርካታ የዘመቻ ሁኔታ የሚያሳዩ መግለጫዎችን አውጥቶ ነበር። በጉዳዩ ላይ የኦሮሚያ ክልልም ሆነ መከላከያ ሰራዊት ያሉት ነገር የለም። በሌላ ዜና በኮሎምቢያ ዩኒቨርሲቲ ፍልስጤምን የሚደግፍ ሰልፍ ያዘጋጀው ሞህሰን ማህዳዊ ለአሜሪካ ዜግነት ቃለ ምልልስ በሚያደርግበት ወቅት መታሰሩ ተገለጸ። የአሜሪካ የመኖሪያ ፍቃድ ወይም ግሪን ካርድ ያለው ሞህሰን በስደተኞች ጉዳይ ባለስልጣኖች ተይዟል። በቀጣይ ወር ከኒውዮርክ ሲቲ ኮሌጅ ይመረቃል። ጠበቃው እንዳሉት ሞህሰን በዩኒቨርሲቲ በተዘጋጀው የእስራኤል ጋዛ ጦርነት ተቃውሞ ምክንያት ነው ቁጥጥር ስር የዋለው ሲሉም ገልጸዋል። ተመልካቾቼ ለሰዓቱ የያዝኳቸው ዜናዎች ይህን ነበሩ። በቀጣይ ፈጣንና ታማኝ መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ለአሁኑ አበቃን ባይ